አንድ ትልቅ ባለሀብት አላህ ይጠብቃቸው ሰሞኑን አንድ ትልቅ ኸይር እንደነየቱ ሰማሁና ወላሂ በጣም ደስ ብሎኝ ግንባራቸውን ሳምኳቸው። ኸይር የሚሰራን ሰው ለአላህ መንገድ አስተዋጽኦ የሚያደርግን ሰው ከልብ መውደድ ያስፈልጋል ሐቂቃ። እና እኔ ከአላህ ጋር ዲል አለኝ። በቃ ስምምነቴ ጌታዬ ስጠኝ እሰጣለሁ፣ ካልሰጠው አላህን ማታለል አልችልም። ስለዚህ ይሰጠኛል እሰጣለሁ፣ ስጠኝ እሰጣለሁ። እንዲህ አይነት ይህን ፓስኮድ መረዳት ይፈልጋል፣ ማመን ይፈልጋል። ይህንን እኮ በነገራችን ላይ ሙስሊም እንኳ ባትሆን ማለት ነው ሐቂቃ የሚሰጡ ሰዎች እያደጉ ነው። ይህ ናቹራል ሎው ነው። በቃ በመስጠት ውስጥ ነው ሲሳይ የተጨመረልህ ሪዝቅ የተጨመረ የሚሄደው። አንተ ደግሞ ንያህን አስተካክለ ከአላህ አጅር እንደምታገኝበት ደግሞ በዛ ዱንያ ብቻ አይደለም እዚሁ ዱንያ እንዲጨምር ብቻ አይደለም አንተ የምትሰጠው። ይሄ ዲፎልት ነው ማለት ነው። whether you are a Muslim or not ይጨምርልሃል። አላህ ስትሰጥ ይሰጣል። በቃ የሚሰጥ ሰው ያድጋል ማንም ይሁን ማን ማለት ነው። ሙስሊም ደግሞ ስትሆን አላህ ዘንድ አኺራ ዘንድ ተጨማሪ የሆነ ነገር ምንዳ ትጠብቃለህ ከአላህ። በቃ የአላህን ውዴታ የአላህን ረሕማ ቤትህ ውስጥ ሰኪናን በረካን የልጆችን ሷሊሕነት እነዚህ ሁሉ ነገሮች አብረህ ሱብሃንአላህ በጣም የሚከፈልህ በብዙ መንገድ ነው፣ በአንድ ብቻ አይደለም። አላሁ